ወንድ ልጅ ከነቅርፊቱ ነው የሚወለደው መሰለኝ 20 ዓመት እስኪሞላው ድረስ 11 ዓመት የሆናትን ሴት አይወዳደርም ልብ ብሎ አይገናዘብ ቴስት እንኳን አላውቅም ምን ያው በኮካና በፔፕሲ መሃል ያለው ልዩነት ምንም አይገባኝም አሁን በፋንታና በሚሪንዳ መሃል ምንም አይገባኝ ይሄ ላይት አረንጓዴና ዳርክ አረንጓዴ ሲሉ ራሴን ሊያዞሩ የመጡ ነው የሚመስለኝ እዚህ የነበረው አረንጓዴ ነው ለካ ላይት እየሆነ ወደ ነጭ የሚሸጋገረው እንጂ ዘሎ ከአረንጓዴ ወደ ነጭ አይመጣም እና እሱ ሁሉ ግራ ይገባኝ ነበር ለምንድነው ስዕል ኤሊትና ምናምን ያለው ማለት ስዕልን በደንብ የሚረዱ ሰዎች አሉ በጣም ጥቂት ናቸው ደግሞ ምንም ማንረዳው ወይ ጉድ ብለን ምንሄድ አለን ብዙ በይበልጥ ወንዶች እና እሺን ጠየቁት ነገረኝ የሴት አረሳም የዛሬ 15 ዓመት ይሁን ማለት ሴቴ የምትባለው መስመር ይችናት ወንድ የሚባለው ይሄ ቀጥ ያለ ነው ከአርትም ጀምሮ ወንድ እንደዚህ ነው የሚያምርበት እንዲህ ሲል ሴቶች ላይ ነው ለካ ከርቭዋም ታምረው ጡታቸው ከርቭ ነው መልካቸው ከርቭ ነው አይናቸው ከርቭ ነው የኛ ቀጥ ያለ ነገር ይበዛዋል ህይወታችንን ፍላጎታችንን ኢብን አናቀም ሲስቁብንና ሲስቁልን አናቀም ሲስቁልን ነው እያልን ይኖር ነው ለካ እየሳቁብን ሴቶቹ እያሳደምቋል እና ሁሌ ይገርመኛል ለምሳሌ አብረን የምንጠጣ ሴቶች ዝም ብለው ሲግባቡ ባነጋገር ቀበጥ ያለች ሴት ባቀማመጥ ቀበጥ ያለች ሴት ወዲያው ስታስተካክለው እንዴት ነገረቻል ባይኗ ለምሳሌ ልንሄድ የማይፈልጉም ከሆነ እንሄድ ሲባባሉ ሁሉ ሳይነጋገሩ ጉድ ነው እንዴት ነው ሳይነጋገሩ የሚግባቡት አብረን ቁጭ ብለናል 50 ወንድ አንዴ ወይ ዘፈኑ ወይ ዳንሱ ላይ ነው ሴቶቹ ግን ያሉት ጉዳዩ እዚች ጋር ነው እና ጠየቅኳት አይ አሌክስ ይሄኮ የሴት ጉዳይ ነው አለች ይሁን እስቲ ልወቀው ንገሪኝ እንዴት ነው የምትግባቡት ሲል ቀድመን አውርተናል አሁን በቅንድም መቋጠር በምናምን ያንን እንድታስታውስ ነው ማረጋት አለች ነው እንደ ጉዳዩ ወንዶችም አውርተን ማምጣት ነገሩ አውርተን እንመጣለን ለሁሉም ነገር አውርተን ብንመጣ እንደዚህ ቀርቶ ስረግጦ አትርገጠኝ ምን ምልክት ራስ ይሆን አው እና ወንድ በተፈጥሮ ውስጥም የተበደለ ነው ብለን እንድናስብ ያረጋል ለካ የኑሮ ጉዳይ ለሴቷ ነው የተሰጠው በኑሮ ስል እንድትሆን ምክንያቱም ትውልድ የሚያልፈው በሷ በኩል ሁላችንም የእናቶቻችን ልጆች ስለዚህ ትውልድ የሚቀጥለው በሴቶች ኃላፊነት ውስጥ ነው እኔ አሁንም ሴቶችን አላቅ በዚህ ባኒያ እንኳን መተየቀሱኝ ሴቶች አሉ ሴት አጣቀም ስለ ሴት አትጻፍ ያሉኝ እውነት ነው አላቅ ግን ብናውቅ አሪፍ ነው ሚስጥር ሁሉ ያለው እዛ ውስጥ ነው ቶልስቶይ እንደሱ ብሏል ካረጀ በኋላ ስለሚስቱ ሲጠየቅ ቁጭ ብሏል ጎርኪና ቼሆቭ ቁጭ ብለው ያወራሉ ፍላስር ቶልስቶይ መጣና ስለምንድነው የምታወሩት ሲላቸው ስለ ሴት ነው እያወራን ያለነው አይ ስለ ሴት እያወራችሁ ከሆነ እየዋሻችሁ ነው ወይም አለማውቃችሁን እየገለጻችሁ ነው እነ ስለ ሴት ማውራው መቃብሬ የተቆፈረ ቀን ነው እውነቱን ተናግሬ መቃብሬ ውስጥ ገባ ዞሮ እነሱ እጅ ስለሚወድቅ ማለት እና ወንድ በተፈጥሮ የተበደለ ነው ልጆቻችሁን ልብ በሉና እዩ 3 ዓመት 4 ዓመት 5 ዓመት እስኪሞላው ወንዱ አፉን አይከፍትም ሴቷ ገና አንድ ዓመት ከአንድ ወር ሲሆናት ማውራት የምትጀምረው ስልነት አለ ሴንሲቲቭ ናቸው ለተፈጥሮ እና ብዙ መጽሐፎች አሉ ሬድ ኩዊን የሚል መጽሐፍ ዋይ ሜን ላይ ውመን ክራይ የሚል መጽሐፍ እሱንም አንብቡት እስቲ የዘመኑ ይመስላል ግን እውነት ስለ ወንዶች የምትመክረው ወንዶቹን ሚስትየው ናት ለሁለት ነው የተጻፈው ስለ ሴቶች የሚናገረው ወንድ ነው ወንድ አውቃለሁ ይላል እንጂ ሚስቱ ረድታው ሌላው ግን እዛ ላይ በጣም አሪፍ ነገር አለ ለምሳሌ ሙሴን ይጠቅሳሉ ሙሴ 40 ዓመት ሙሉ የዞረው አንድ ተራራ ነው አይደለም ምክንያቱም ወንድ ጀግንነት ይሰማዋል ጀግንነት አይደለም ከቤት ሲወጣ የኔ ነው ነፃነት ይሰማዋል ባሽዋ ገበታ በዚህ ቤት ፀሐይ እንደዚህ አምጥቶ በዚህ ጋር ደርሳለሁ ይላል
ሴቶች ደግሞ ከቤት ሲወጡ ይጨንቃቸዋል። ስለዚህ የተሳፈሩበት አውቶቡስ ቢሆን እንኳን 13 ቁጥር በዚህ ታልፋለች ብለው ድጋሚ ይጠይቃሉ፣ ያረጋግጣሉ። እና ሙሴ ሴት ቢሆን ኖሮ በዚህ ጋር ከነዓን ይሄዳል ብላ ትጠይቅና በአንድ ዓመት ታስገባው ነበር ሰራዊቱን፣ ያው ሁሉ የእስራኤል ሰራዊት። ያ ግን በልበ ሙሉነት አንድ ተራራ 40 ዓመት የሚዞር ህይወት ለኛ እንዲህ ናት። የዞረብን 40 ዓመት ነው የምንዞረው አንድ ተራራ። ጅል ወንድ ለሚስቱ በዓመት አንድ መኪና ይገዛል አለ። ጅል ባል ነው ይሄ። ብልጥ ባል ግን ምን ያደርጋል? በየቀኑ አንድ አበባ ይዞ ይመጣል። ሴቷን የምታስበው መታሰቧን ነው። በዛች ሰዓት ላይ መታሰቧን ነው የምታስበው። አበባዋን ሲያመጣ የዋለበት ቦታ ላይ እያሰባት ነው ማለት ነው። ቢራ ጠጥቶ ከሆነ አንድ ጠርሙስ እኔ ስጠጣ ጨንቆኝ እስቲ ይቺን ጠጪ ካለ ሲያስባት ነበር ማለት ነው። መኪና ገዝቶ ቢሰጣት ከ300 ስንት ነው 60 ነው ቀኑ፣ ከ360 ቀን 2 ቀን ትታገሰው ይሆናል። 358ቱን ጭቅጭቅ ነው። ምክንያቱም አላሰበኝ። እግዚአብሔር የለም። ቢኖር አብደላ ዝራ አንዲት ግጥም አለችው። ያቺ ግጥም ንፋስ በዚህም ቀዳዳ በዚህም ቤቱ ቀዳዳ የሆነ ነው። ሽሮ እንኳን በደንብ ለማፍላት የማገዶ ስስት ያለባቸው ሴት ናቸው። ዘይት ያላት ሽሮ ከበሉ ቆይተዋል። እንደዚህ ነው እንግዲህ የሚተረኩትኛ አሮጊት። በኋላ ግን እንዲህ ደግ የሆንኩለት ለጎረቤት ካለኝ ላይ እየሰጠው ለራሱም ደግሞ ስለት እያስገባው ኑሮዬን እየበደልኩ ኖሬ ባይኖርስ የሚል ነገር ጭንቅላታቸው ላይ መጣ። ይሄ የምትሉት እግዚአብሔር ባይኖርስ? እውነት ነው እኮ ለፍተውለታል አይደል? ኑሯቸውን ከመቀመቅ ወደ መቀመቅ እያዘቀዘቀ እንዲሄድ ያደረኩት እግዚአብሔርን በመደገፍ ነው። ያ የተደገፉት እግዚአብሔር ባይኖርስ? እዛ ሄዶ ቢያጡትስ? የሚል ጭንቅላታቸው ላይ መጣ። ይችም ኑሮ ሆና ልትበጠበጥ እንደገና ማለት ነው። እና መጨረሻ ላይ የሚችሉት ማማሰያቸውን መነቅነቅ ስለሆነ ነቀነቁበት ይላል። አበቃ። ይሄም ልክ እንደዛ ነው። ከዛሬ 30 ዓመት በፊት ስጽፈው ይሄን መጽሐፍ ልቀማው አይገባም ይሄንን ህዝብ። በኔ ቤት እንደ ህገ መንግስት ነው ልቦለድ። በአንድ ጊዜ ተቀብለውት በቃ ቤት በቃ ይቅርብን ይሄ እግዚአብሔር የሚሉ ነው ይመስለኝ ወጣቶኝ ሳስበው። ግን አልነበረም። ግን ደግሞ ጊዜው ደረሰ። ያ ጊዜ መጣ። ዘቅዝቆ መስቀል፣ ሰው በህይወት ማቃጠል በገጀራ ሌሎች አፍሪካ ሀገሮች ውስጥ ዜናውን ስሰማ አይኔን ጨፍኜ ነው። ይሄ ግን ኢትዮጵያ ውስጥ አይመጣም። ምክንያቱም የእምነት ሀገር ናት። ያንን እምነቱን የጥሎ ነው 2000 ዓመት ሙሉ የኢየሱስ ክርስቶስ ስቅለት የተሰበከ ሰው ይህንን እንደዚህ ያደርጋል? የነብያችን መሐመድን ያንን የአስተውሎት ምክር እየተመገበ ያደገ ሙስሊም ይህንን ያደርጋል? እንዴት ያደርጋል ብዬ ታበይ ነበር። በኋላ ግን አየሁት። ስለዚህ መቀጣት አለበት አልኩ። ለበቅ ነው ያ መጽሐፍ፣ መቅጫ ለበቅ ነው። ያኔ ለተደረገው ሲደረግ ላዩ አይተው ዝም ላሉ፣ በገጀራ ሰው ገሎ ቤቷ ሲገባ አይታናት ዝም ላለች መቅጫ ይሆናል። ያላትን እግዚአብሔር መንጠቅ ጊዜው አሁን ነው አልኩ። ስለዚህ ትንሽ የማዳበር ስራ ሰራሁና እንዲታተም አረኩ። በእርግጥም የሚገባቸውን ያህል አልጮሁም። ያልጮሁት ወቅቱ ስለነበር ነው። አሁን 1 ዓመት 2 ዓመት እየቆዩ ማስተማር የጀመሩት በዚህ መጽሐፍ ላይ ሌላ አይደለም፣ ያ ስለተረሳላቸው ነው። ማፈር አለብን። መምህሮች ነን፣ ማፈር አለብን። እንዲህ አይነት ተማሪ ከመጣ የሃይማኖት መሪዎች ነን፣ ማፈር አለብን። እንኳን ራሱ እንዴት ጎረቤቱ ይሄንን ያደርጋል? ሊረሳ ይገባል? አይገባም። እግዚአብሔር የለም። ቢኖር ብሎ መምጣት የሚያሳፍር ነው ለነሱ። መልስም የላቸውም ነበር፣ ዝም ብለው ነበር። ምክንያቱም ወቅቱ የሚናገረው ያንን ስለነበር ነው። አሁን ነው እንግዲህ መነሳት የተጀመረው። እንደ አዲስ ኤቴይስት ነው፣
ከዛም ጥያቄ ይመጣል። ደራሲ ቆርጦ ኤቴስት ሊሆን አይችልም። ደራሲ ቆርጦ አፍቃሪ ሊሆን አይችልም። ደራሲ ቆርጦ ጠላተኛ፣ ክፉ፣ ሳይኮሲስ ወይም ኑሮሲስ ያለበት ሰው ሊሆን አይችልም። ከዛ ይልቅ ወቅቱ የፈቀደለትን ይሆናል። ወቅቱ የፈቀደልኝን ሆኛለሁ በንግግሬም በመጽሐፌ